በመጽሐፍ ተመዝግቧል። በድኑን ለዮሴፍ ሰጠው፣ በእፍታም ገዝቶ አውርዶም በእፍታው ከፈነው። በዓለትም በተወቀረ መቃብር አኖረው። ማርቆስ 15:45 ላይ ይህንን ትሰማላችሁ። አዎ የሙታን ግንዘት ሲፈጸም መገነዣው ከፈን አዲስ የሆነ ነጭ ነው። ይኸውም በሰማይ የሚጠበቅን የክብር ልብስ ምሳሌ ነው። ብንሞትም ትንሣኤ እንዳለን ይመሰክራል። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። ራእይ 6:11 ላይ ይህንንም ቃል ታያላችሁ ልጆቼ። ይቺ አማናዊት ቤተክርስቲያን ስንዱ ናት የምንለው በምክንያት ነው። አቀባበሩስ ብትሉኝ እንዴት ነው? አዎ የኔ ልጆች፣ የአቀባበር ስነ ስርዓት በሳጥንም ይሁን በሰሌን ቢቀበር ሬሳው ወይም አስክሬኑ በጀርባው እንደተኛ ይደረጋል። ወደ መቃብርም ሲገባ ራሱ ወደ ምዕራብ እግሩ ወደ ምስራቅ ተደርጎ አፈር ይለብሳል። የሚቀበረውም በቤተ ክርስቲያን ቅጽር ነው። አፈር የሚለብስበት እግዚአብሔር አምላክ አዳምና ሔዋንን ሞትን ትሞታላችሁ ባላቸው ጊዜ ኦ አዳም መሬት አንተ ወትግባህ ውስተ መሬት፣ አዳም ወይ አፈር መሬት ነህና ወደ አፈርም ትመለሳለህ ስላለው ካህኑ ይህንን ብሎ አፈሩን ወደ መቃብር ይበትናል። በጉድጓዱም መቃብሩ ይህንን ነው። ምሳሌውም በሞተ ሥጋ በሞተ ነፍስ በርደተ መቃብር ርደተ ሲኦል እንደነበረበት ለማጠየቅ ነው። አዎ የኔ ልጆች፣ ይህ ማለት በሥጋ ሞት የነፍስ ሞት መቃብር ይህም ማለት በሥጋ ሞት የነፍስ ሞት መቃብር እንደመውረድ በሲኦል መውረድ ነበረብንና ነው ልጆቼ። አዎ የኔ ልጆች፣ ራስን ወደ ምዕራብ እግርን ወደ ምስራቅ ተደርጎ የሚቀበርበት ምክንያት አዳም ባመጣው ሞት ሁላችንም ብንሞት በክርስቶስ ትንሣኤ ሁላችንም ከመቃብርና ከሲኦል ወጥተን ወደ ገነት መንግሥተ ሰማያት እንደምንገባ እሙን ነውና፣ ይህም የሚሆነው ጌታ ለፍርድ ዳግመኛ ወደዚህች ምድር ሲመጣ ነው። አመጣጡም በወንጌል እንደተነገረው መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅም መምጣት እንዲሁ ይሆናል። ማቴዎስ 24:27 ላይ ያለውን በደንብ አንብቡ ልጆቼ። በቅዳሴያችንም ላይ እንደተጻፈው ሁልጊዜ ውስተ ጸባሃ ነጽሩ፣ ወደ ምስራቅ ወደ ፀሐይም መውጫ ተመልከቱ የሚባልበት አንዱም ትርጉምም ምጽአትን አስቦ ማለት ነው። ምጽአትን አስቦ ማለት ነው። ስለዚህም የጌታ አመጣጡ በምስራቅ የጥንት ክርስቲያኖች ዛሬም ቢሆን የመተኛ አልጋ እንኳ ራስጌ ወደ ምዕራብ ያደርጋሉ። እናም እናደርጋለን። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። አዎ የኔ ልጆች ይሰማችኋል ልጆቼ? ጎሽ በደንብ የተከታተላችሁ ነው ማለት ነው። አንባቢ ሆይ ማስተዋል ያለብን ይህ ስርዓቱ
መሆኑንና ነገሩን ግን በየትኛውም አይነት አሟሟት የሞተውን የተቀበረውንም ያልተቀበረውንም በትንሣኤ ጉባኤ ስራው ተከትሎት እንደሚነሳ ነው። የኔ ልጆች ግን መልካሙን ነገር እየሰራችሁ ስለሆነ በዚህ ስጋት አይኖረኝም። ጎሽ፣ አዎ ጾማችኋል፣ መቼም አስቀድሳችኋልም፣ ስግደቱም ላይ ነበራችሁ። ያው ሙዳይ ምጽዋቷንም ነዳያንንም አስባችኋል። አዎ ልጆቼ እናንተ ብርቱ ናችሁ። እናንተ ብርቱ ናችሁ። የለቅሶ ስርዓት ሞት ለተለየው ሰው ማልቀስ ይገባል። ወደ ሐዘንተኞቹም ቤት ሄዶ ማጽናናት ይገባል። ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል። የጠቢባን ልብ በለቅሶ ቤት ነው። አዎ የኔ ልጆች፣ ለዚህም አብነት ይሆን ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ማርያምና ማርታ ቤት ስለ ወንድማቸው ሐዘን እንደሄደ ወደ ወንድማቸው ቤት እንደሄደ ስለሞተም በኋላ ስለሚያስነሳው አልዓዛር እንዳዘነለት በወንጌል ተጽፏል። አዎ የኔ ልጆች፣ እግዚአብሔር በሰርግ ቤቱም ቅድም ተገኝቷል፣ በሐዘን ቤቱም አልጠፋም። አያችሁ የኔ ልጆች፣ ከደስታን ይልቅ እግዚአብሔር ምን አለ? በሐዘን ቤት ተገኙ። አዎ ልጆቼ፣ ጎሽ ግብረ መንፈሱ በልቦናው ባዘነ የዮሐንስ 11:33 ላይ በመጽሐፍ እንደተጻፈው ለሞቱ ሰዎች ሁሉ ሲያለቅሱ ብዙ ቦታዎችን እናገኛለን። የእስራኤልም ልጆች በሞዓብ ሜዳ ለ30 ቀን ለሙሴ አለቀሱለት። ዘዳግም ላይም ይህንን ታያላችሁ። በዚህም የተነሳ እስከ ወር መጨረሻ እስከ 40 ቀንም ድረስ ሐዘንተኞች ስለ ሙታን ያስባሉ። የሚደረግም የመታሰቢያ የጸሎት ስርዓትም አለ። ዋናው ለቅሶ ግን 3 ጊዜ ነው። ነፍስ ስትወጣ፣ የሙት አስክሬን ወይም ሬሳው ከቤት ሲወጣ አይመለሱበትምና ነው። 3ኛው ወደ መቃብር ሲወርድ አፈር ሲገባ ነው። አዎ የኔ ልጆች፣ እጅ መታጠብ፣ ሰዎች ከቀብር ሲመለሱ እጅግ መታጠብ አለ። ይህም ምግብ ለመብላት ወይም ለንፍሮ ቆሎ ሳይሆን ሌላ ስርዓት አለው። ይህም ሀገራችን ቅድመ ልደተ ክርስቶስ በሕገ ልቦና በሕገ ኦሪት ስርዓት የነበረች በመሆኗ ከብሉይ ሕግ የመጣ ነው። አስክሬኑን ወይም ሬሳውን የነኩም ያልነኩም በውሃ ይታጠባሉ። የሞተውን ሰው በድን የነካው ሁሉ ለመናውን ባያጠራ እግዚአብሔር ማደሪያ ያረክሳል። ያ ሰው ከእስራኤል ዘንድም ተለይቶ ይጠፋል። በእርሱም ላይ የሚያነጻ ውሃ አልተረጨምና ርኩስ ይሆናል። ዘጸአት 19:13 ላይ ያለ ይህም ቢሆን ልጆቼ፣ ይህም የመንጻት ሕግ ነው። በውስጡም የጤና ነገር አለበት። ከሚተላለፍ በሽታም ሆነ ከሌላ ሰው ይጠበቅ ዘንድ መታጠብ አለበት። ሰልስት አዎ የኔ ልጆች፣ ሰልስት ከቀብር በኋላ 3ኛውም ቀን ሳልስት ይባላል። ይህም የእግዚአብሔር ቃል ሲሆን 3ኛ ማለት ነው። በ3ኛውም ቀን ወደ መቃብሩ ስፍራ መሄድ ይገባል። ይህም የሞተ ሰው ትንሣኤ እንዳለው እንደሚነሳ ለመመስከር ነው። ይህም ከ3ኛው ቀን የጌታ ትንሣኤ የመጣ ነው። አያችሁ የኛ ልጆች፣
እቺ ስንዷ እመቤት ቅድስት ቤተ ክርስቲያን ሁሉንም በስርዓቱ እያደረገች ታስተምረናለች። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። ማርቆስ 16:2 ላይ ገብተው የጌታን የኢየሱስ ሥጋ አላገኙትም ይላል። ሉቃስ 24:1-4 ያለውን ስታነቡ ነጭ ክር ሐዘን የደረሰባቸው በአንገታቸው ነጭ ክር ያስራሉ። ይህ ምንም በሥጋ ሞት ቢኖር ትንሣኤ እንዳለ የሚመሰክር ነው። ነጭ ክር ደግሞ ነጭ ክር በሥጋ ሞት ቢኖርም ትንሣኤ እንዳለ የሚመሰክር ነው። ነጭ ክር ደግሞ የሚታሰረው ክርስቲያኖች ቤታቸው ሐዘን ሲደርስ ከዘመዶቻቸው የዚህን ዓለም ሞት ሲሞቱ ምንም እንኳ መለያየታቸው ቢያዝኑ ቢያለቅሱ በነፍሳቸው ግን ወደ እግዚአብሔር መሄዳቸውን በኋላም በትንሣኤ ጉባኤ እንደሚነሱ ለዘላለማዊ ሕይወትም እንዳላቸው ስለሚያምኑ ነው። አያችሁ፣ ነጭ ክር ማዕተብ በሐዘኑ ሰሞን ያስራሉ። ይህም ትንሣኤ እንዳለ ለመግለጽ ነው። በወንጌል ተጽፎ እንደምናየው መግደላዊት ማርያም፣ የያዕቆብ እናት ማርያምና ሶሎሜ ጌታችን በተቀበረ በሦስተኛው ቀን ወደ መቃብሩ ሄዱ። ጌታችን ከሞት ተነስቶ በመቃብሩም ስፍራ ነጭ ልብስ የለበሰ መልአክ አዩ። ትንሣኤ መላእክት ነው። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስ ትፈልጋላችሁ? ተነስቶአል፣ በዚህ የለም አላቸው። ማርቆስ 9:16-5 ላይ ያለውን ብታዩ ሐውልት ለሞቱ ሰዎች ሐውልት መስራት በመጽሐፍ ቅዱስ ተጽፎ እናገኘዋለን። ይህም የሙታን አጥንት እጅግ የተከበረ መሆኑን ይገልጣል። አባታችን ያዕቆብ ልጁ ዮሴፍ፣ ቅዱስ ዮሴፍም እንዳይቀብሯቸው ያስማሏቸው ከዚህ የተነሳ ነው። አስረጂ መጽሐፍም ከዘፍጥረት 47:27-31 ያለውን ወይም ደግሞ ዘፍጥረት 50:25 ላይ ያለውን ቃል እናያለን። ይህም ቃል ሚስጥሩ ትንሣኤን የሚያሳይ ነው። ከግብፅ ወጥቶ ከነዓን መግባት፣ ከሲኦል ወጥቶ ወደ ገነት መሻገር ያመለክታል። ስለዚህም በመቃብር ላይ ሐውልት የሚሰራበት ምክንያት ልክ አባታችን ያዕቆብ ለሚወዳት ሚስቱ ለራሔል እንዳደረገው ነው። ወቀመ ያዕቆብ ሐውልተ ለሃለ መቃብረ ራሔል ወእቲ ተሰመየት ሐውልተ ራሔል እስካዮም። የያዕቆብ መቃብር ላይ ሐውልት አቆመ። እርሱም እስከ ዛሬ የራሔል የመቃብሯ ሐውልት ነው። ዘፍጥረት 35:20 ላይ ያለውን ቃል የአርማን ባለጸጋ የነበረውን ዮሴፍ ጦስ የጌታን ሥጋ ለምኖ ወሰደ። በአዲስ መቃብርም ከኒቆዲሞስ ቀበሩት። በኋላ ታላቅ ድንጋይ በመቃብሩ ላይ አደረጉ። የካህናት አለቆችም ፈሪሳውያንም በአንድነት ወደ ጲላጦስ መጥተውም ቀን እንዳይነሳ ደቀ መዛሙርቱን እንዳይሰርቁት በሚል ሰበብ መቃብሩን እንዲጠብቅ ድንጋይ እንዲታተም አደረጉ። አምላካችን ግን ሙስና መቃብር አጥፍቶ መግነዝን ፈቱልኝ መቃብርም ከፈቱልኝ ሳይል በታላቅ ግርማ ተነሳ። ዛሬም ሐውልት መሰራቱ ምስጢሩ ይህ ነው።
ክርስቶስ ትንሣኤያችንን በኩር ነውና ክርስቶስ የትንሣኤያችን በኩር ነውና ሁላችንም ከመቃብር ወጥተን እንነሳለን። እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል። ዮሐንስ 5:25 ላይ እንደ ሌሎች ደግሞ እንዳታዝኑ አንቀላፋተውም ስላሉት ታውቁ ዘንድ ምን እንወዳለን። እንዲሁም ሁል ጊዜ ጌታ ጋር እንሆናለን። የኔ ልጆች፣ አዎ የኔ ልጆች፣ አያችሁ ዛሬ እህታችንን ብናጣም ወደማይቀረው ወደ ክርስቶስ እቅፍ ነው የሄደችው። በስጋ ድካም ብታርፍም እግዚአብሔር ግን በትንሣኤ እንደሚሰበስበን መልካምን ነገር ካደረግን እንደሚጠራን ነው። ዛሬ በመካከላችን በናፍቆት ብትለየንም እግዚአብሔር ግን ወደ ራሱ ወደማይቀረው ወስዷታል። ዳግም ትንሣኤም እንዳለ አሳይቶናል። አዎ የኔ ልጆች፣ ፍትሐትና ተስካር ደሞን እንዴት እንመለከተው ይሁን? እንቀጥል ልጆቼ ወይስ እናብቃው እዚህ ጋር? እስቲ እንቀጥል የምትሉም ከሆነ እንቀጥላለን። እኔ አባታችሁ መንገድ ሆይ አይ ትንሽ እንረፍም የምትሉ ከሆነ እናርፈዋለን። እስቲ ትንሽ ጠቆም አድርጉኝ። እየሰማችሁኝ ነው?